እንደ እናት ልጅ እንዳልቆጥር ከዚህም ትበልጣ ጌታ ሆይ ይችኛዋን የመሰለች ብርሃን ስላሳየህን ክብር ተመስገን። አሜን አሜን በልስኪ አሜን አሜን አሜን። ጤናዎችንን ስጠን በሰላም አውለን ከመስሪ ክፋት ምንድነው ጠብቀን። አሜን ሰላም አውለን ብለናል። ጠብቀን አሜን። እንደ እውነቱ ግራ የገባው ድርጅት ነው። በቃ ያው I'm making a video of Saif. For what? YouTube. Huh? YouTube channel. YouTube channel? Yeah. You want to take a picture for snowball? No. I don't think. ግራ የገባው ድርጅት ነው ያለን እና ይኸው ኪርንበት ሁሉ አሁን ቃል ተሟላም ተብሎ ተመልሰን የሰሞኑ ቦታ ነው ስራ ምን ሰራው አብረን ነው ምን ሰራው ዛሬ እኮ ሙባረክ ቦርሴን አስቀምጬ መጣሁ ወላሂ ወሰው ልቤን ወሰው ሙባረክ የሰራ ሰው የት ነው የሚደረገኝ? እዛ ጋር ለመደርደር አውጣ በደንብ ላይሰንስ። ኧረ እንገባለን እኮ እቃ እስኪመጣ እኮ ነው እዚህ የምንቆየው። ሊያመጣ ሄዷል ሰውየው፣ ያኛው አንደኛው መኪና። የድርጅታችን ሰራተኞች ተስማምቶና ፈቅደው ተቆጣጣሪ በሌለበት ሰዓት ያወጡት የ5 ደቂቃ እረፍት አለች እና ማን ተቆጣጣሪ ሳይኖር የምን ተገበራት ነው። የነበሩ ሰራተኞች እንዳለ ሌላ ቦታ ተልከው ሌላ ሳይት ሄዱና እኔ አሁን ያቺኛውን ባሬል ላይ ይዤ መጥቼ እዚህ ጋር አሸዋን የደፋኑ እንዳለ ሞል ይሞላልና ቀስ እያለ እና እንደ ባንድ የምናደርግ ይሆናል። መኪና መጥቶ ደግሞ ወደ ሁለተኛ ሳይት እንጓዝ። Oke, bas wahid nafar waddi wa soy rakab bidumin. Malu water bro. ሁለተኛው ሳይታችን ላይ ደርሰናል። ዛሬ የምንሰራው ስራ የሚሆነው በመጀመሪያ ስሙን ያላወቅኩትን ማሽን እንዲህ ነው ብዬ ለእናንተ ገለጻ መስጠት ስላልፈለኩኝ ወደ ጥያቄ ነው የገባሁት። እንዳልኳችሁ አብሮኝ ያለውን ስለ ስራው ምንነት ስጠይቀው የነገረኝን ስለ ማሽኑ ስራና አሰራር እነሆ ጀባላችኋለሁ። አንዳንድ የማላውቃቸውና ግር የሚሉኝ ነገሮች ካሉ በዝምታ ነው ማልፋቸው። ያው መቼ ዝምታ መልስ አይደለም የሚባለው። ፈላስፎቹም እንደተናገሩት ዝምታ ቅኔ ነው፣ ቅኔም ዝምታ ነው። እኔም ዝም የምለው ግራ ሲገባኝ ነው ብያለሁ። ስራችንን የጀመርነው እንግዲህ ከላይ ያለው ክፍተት መሙላት ስላለበት ለጂፕሰም የሚሆን ብረት መግጠም ነበር። ይሄ የምትመለከቱ ማጋይ ታጥቤ ምናምን እንዳይመስልሽ። በጣም ከባድ ነው። በኢየሱስ ለመተንፈሱ አየር የሚያጥራው ማለት ነው። እዚህ ጋር ነው ሁለቴ ሲመተን አየር የሚመስለው ኢቨን ከመተንፈስ አልፎ ለማይቱላ እንትን ይላል የሆነ ሰዓት ላይ። በመጨረሻም የምሳ ሰዓታችን ደርሶ እቺ ተላከችልን ከሰዎቹ እናጸዳዳታለን። ከሌሎች ሰራተኞች ጋር ስለሆነ ምሳ የቀረበው ለነሱ ሴፍቲ ሲባል ቪዲዮ ስለሌለ እንደማጠብቁኝ ተስፋ አድርጋለሁ። ሰሞኑን ለግቢያችን አቅራቢያ የሆነ ሳይት ላይ የሰራው ቡና ከነጭሱ ነበር እየጠጣው የነበረው። ዛሬ ጭሱ እኔ ራሴ ሆኜ ቡናው ግን ረስተን ሳንሸክፍ ስለመጣን በኮካ እናሳልፈዋለን። አሁን ቡና አልጠጣም፣ ራሴን አሞኛል በሉ። ከዛ በኋላ ደግሞ ውስጥ ሙቀቱ ከ50 ዲግሪ ሴልሺየስ በላይ ነው የሚመስለው። አሮን ብቻ ግን በስማ እዩት ብቻ። አሁን መልኬን አያችሁት? ሰላም ነኝ። ከአንድ ደቂቃ በኋላ ምን እንደምመስል እናያለን።
ይህ የምትመለከቱት ማሽን አሰራሩ ልክ እንደ መኪና ራዲያተር ነው። አሁን እየሰራ ነው ያለነው ደግሞ ከማሽኑ አናት ላይ ያሉትን ክፍተቶች በጂፕሰም ቦርድ መግጠም ነበር። ኤምሬትን ከረገጥኩኝ ጀምሮ እንደዚህ አይነት ስራ አጋጥሞኝ አያውቅም። በምንሰራበት ሰዓት ላይ አካባቢያችን ላይ ሙቀት መጠኑ 44 ሲሆን እንደ እውነቱ ከክፍሉ ስንወጣ ግን አይደለም 44 ኔጌቲቭ ውስጥ ያለ ነው የሚመስለው ቅዝቃዜው። ለካ እውነቱን የኤምሬት ሜትሮሎጂ 44 ፌር ነው ብሎ ኖቲፊኬሽን የሚልከው። መቼስ ይሄን ጉዳይቶ መሆን አለበት። አሁን እንኳን ስለምናገር አልቦኝ አይደል ዝም ብሎ ላባች ብራብ ሲበዛ በቃ ለማድረቅ በሚለው ነፋስ እንዲነካ ምን አደረግን? ውሃ እንቅዳ። በእርግጥ ውሃ የለን፣ ውሃ እንቅዳ። ሳይክላችንን ብድግ አድርገን ይኸው ውሃ ልንቀዳ ድራይቭ እያደረግን መተን ነው። ፊቴን ታጥቤ ነው እንትን አይደል ላብ አይደለም። ካሜራን ከፍ አድርጎ ከመያዝና ጸጉሬን ከመደባበስ የዘለቀም አልነበረም። አንዳንዴማ እንደው ውደቅ ውደቅ የሚል ስሜት ሁላ ሲሰማኝ ነበር። ደግሞ አስባችሁታል? በዛ ላይ ሰርቪስ ሳይመጣ 20 ደቂቃ እግር ጉዞ ሲጨመርበት አሁን ራሴን አሞኛል። አይኔ ራሱ መጥበብ ጀምሯል። ይሄ ብለው የግድ ነው እየተራመድኩ ያለሁት ምናምን ነገር ማለት ነው። ሲያስጠላ ይሄ እንፋሎቱ አፍኑን በቃ ከነ ነው ጸጉሬ ራሱ ራሱን ጥሏል። ብቻ አሁን ከሶየው ጋር ራሱ ስንመጣ አብረን በእግር ነው የመጣነው። ያው ታውቃላችሁ ቅርብ ስለሆነ 15 ደቂቃ 20 ደቂቃ በእግር ነው የመጣነው። መኪናው አልመጣልንም እና ከሱ ጋር ራሱ ሳናወራ ነው አንድ ሳንነጋገር ተኮዘሳትረን የመጣነው። ሲያወራኝ ራሱ ፊቴን ጥዬበት አሁን እንደገባን በቃ ሁለት ነገር ብቻ ነው ማድረግ እንፈልገው። እግዚአብሔር ሁለት ነገር ብቻ አሳያችኋለሁ። መቼስ የመጀመሪያው ተግባርህ ምንድነው እንደማትሉኝ ተስፋ አደርጋለሁ። ምክንያቱም አይደለም አንድ ኤምሬት ላይ የሚኖር ሰው ይቅርና ሀገራችን ላይ ራሱ ከስራ መልስ የሚያደርገው ነገር ቢኖር ራሱን በቀዝቃዛ ውሃ ማቀዝቀዝ ነው። በሻወር አልነቃቃ ያለውን አእምሯችንንና የለመድኩት አይቅርብኝ የሚለው ሰውነታችንን ለማፍታታት ቡናን ከነጢሱ አጫጭሰን እንጠጣዋለን። በዚህ ሰዓት ግን ማንም እንዲናገረኝ አልፈልግም። እንዲናገረኝም እንዲያናገረኝም ማለት ነው። ያው ከድካሙም ጋር ተደራርቦ ግራ ነው የሚያጋባው። አንድ ስኒ ቡና ቀመስ እንዳደረግን ግን ያው መቼስ ስኔ ይባል ማግ ነው። እሷን ቀመስ እንዳደረግን ለሁላችንም የህሊና ጸሎት ጀምራለሁ። ቡና ለማጠጡ ወገኖቼ ሆይ አይዟችሁ እያልኩ ነው። ቢፎሬን ከስራ እየተመለስኩ የነበረው መልክ አይታችኋል። አሁን ደግሞ ከቡና በኋላ አፍተሬን ስታዩኝ ምን እመስላለሁ? እላይ ላይ የነበረው አመድ ብንን ብሎ አሁን ላይ ወደ ራሴ ተመልሻለሁ። ስለ ቡናው ካሊድን አብራችሁኝ ሙሉ ውሎዬን ደግሞ ስለዋላችሁ ለእናንተ ላቅ ያለ ምስጋናዬን እያቀረብኩኝ የመጨረሻ የስንብት መልእክቴን ሳስተላልፍ በታላቅ ሀዘን ነው። በቀጣይ ቪዲዮ እስከምንገናኝ መልካም ሳምንት። ራስ ማርሊ ነኝ። ሰላማችሁ ይብዛ።